በጣም ደስተኛ መሆንበትን በህይወቴ ላይ ፍሪ መሆንበትን ሀዘን የሚባለው ነገር ካጠገቤ የለም ብሎ የሚጠፋበትን ፓርት ልንገራችሁ። የሆነ አካውንቴ ላይ የሆነ ብር ሲገባ ስራ ሲሳካልኝ ወይም መድረስ እፈልጋለሁ ብዬ ያሰብኩት ቦታ ላይ ስደርስ ምናምን አይደለም። እኔም በጣም ደስተኛ የሚያደርገኝ ነገር ምን እንደሆነ ታውቃላችሁ? ቆም ብዬ አስባለሁኝ። ትናንትና አብሮኝ የነበሩ ጓደኞቼ አብሮ አደጎቼ ጭቃ አቡክተን ቁጭ ብለን ብዙ ነገር ፕላን ያደረግናቸው ጓደኞቼ በኔ እድሜ እንኳን አንድ ሁለት ጓደኞቼን አስታውስና የነሱ እድሜ የተጻፈው ነገር ይደርስና ሞት የሚባለው ነገር መጥቶ እንደ ቀልድ ጫካ ውስጥ አስገብተን ቆፍረን ቀብረናቸው መሬት ቆልፈንባቸው መተን ምናምን እያልኩ ሳስብ ባጭሩ ትናንትና አብሮኝ የነበሩ ጓደኞቼን በሞት ያጣኋቸውን ጓደኞቼን ሳስብ ከምላችሁ በላይ ደስተኛ ሆናለሁ። ማለቴ በእነሱ መሞት መደሰት ሳይሆን አላህ ለነሱ ያልሰጣቸውን እድል ለኔ ሰጥቶኛል ብዬ አስባለሁ። ምንም ሐል ውስጥ ልሆን እችላለሁ፣ ችግር ላይ ልሆን እችላለሁ፣ ስራ አለመሳካት ላይ ልሆን እችላለሁ፣ ሀዘን ላይ ልሆን እችላለሁ። ያን ሁላ ነገር ግን እረሳዋለሁ። ያ ጓደኛዬ እኮ ይሄን እድል አላገኘውም፣ ዛሬ ከመሬት በላይ መሆንን እኮ እድል አላገኘውም፣ እኔ ግን አግኝቼዋለሁ። ነገራቶች ተበላሽተዋል፣ እኔ ማስተካከል እድል አለኝ። እሱ ነገራቶች ተበላሽተውበታል፣ እሱ ግን የማስተካከል እድል የለውም ብዬ አስባለሁኝና ከምላችሁ በላይ ወላሂ ነው የምላችሁ። ይሄ ትክክለኛ ሐምድ ትክክለኛ ምስጋናን አመሰግናለሁ። በቃ ይሄ ዝም ብሎ አልহামዱሊላህ ምናምን በምላስ ሳይሆን ልባችሁ አንዳንድ ጊዜ ያጋጥሟችሁ አያውቅም? ልባችሁ በትክክል ሲያመሰግን አላህን እና እንደዛ አይነት ነገራቶችን ወደ ኋላ ቆም ብዬ ሳስብ በጣም ከምላችሁ በላይ አላህን አመሰግነዋለሁኝና ባጭሩላችሁ የፈለኩት ምንድነው ምስጋና የሚባለውን ነገር መልመድ መቻል አለብን። በሚሰጠን ነገር ወይም ደግሞ እኛ በምንጠብቀው ነገር ሳይሆን አሁን ላይ በተሰጠን ነገር ማመስገን